$100 በዚህ ቪዲዮ እያወጣው ነው የማሳያችሁ። ዊዝድሮ በኢትዮጵያ ንግድ ባንክ እያደረኩ ስቴፕ ባይ ስቴፕ ያለውን ከመጀመሪያ እስከ መጨረሻ አሳያችኋለሁ ማለት ነው። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ አትርሱ። አሁን ሰብስክራይብ ባታደርጉም የሆነ ጊዜ ተገዳችሁ ማድረጋችሁ አይቀሩም። ምክንያቱም በዚህ ቻናል በነፃ ገብታችሁ ወይም ደግሞ ያለምንም ኢንቨስትመንት ገንዘብ የምታገኙባቸው እንዲሁም የትኛውም አይነት የኦንላይን ስራዎች የሚለቀቁበት ቻናል ስለሆነ አሁን በመጀመሪያ $100 ዊዝድሮ እያደረግኩ አሳያችኋል። እንዲሁም በመቀጠል ደግሞ $100 እንዴት ሊሰራ እንዲቻሉ እንደዚህ አይነት እናንተም ቢያንስ በሳምንት $50 አሊያም ደግሞ በትንሹ በ15 ቀን ውስጥ $100 የምትሰሩበትን ሚስጥር እነግራችኋለሁ። እንዲሁም በአጠቃላይ ኦንላይን ስራ ስልካችሁንና ኢንተርኔት ብቻ ተጠቅማችሁ እንዴት መስራት እንዳለባችሁ። ብዙዎቻችሁ ፓርቲ ላይ መቀመጥ፣ ላይቭ ላይ መቀመጥ ብዙ አድካሚ ናቸው ምናምን ነው የምትሉት። ነገር ግን ለመረዳት ዝግጁ ከሆናችሁ ይህን ቪዲዮ እስከ መጨረሻው ተከታተሉና እኔ የማውቀውንና ያለፍኩበትን ትክክለኛ መረጃ በነፃ አካፍያችሁ ከዛም እናንተም በዛ መረጃ መሰረት ውጤታማ ሆናችሁ መቀጠል ትችላላችሁ። ይህን ስላችሁ 100% እርግጠኛ ሆኜ ነው። ነገር ግን ከእናንተ ማሟላት የሚጠበቅባችሁ ምንድነው? በመጀመሪያ እንደዚህ አይነት አፖችን መረጃ ሳሰባስቡ አታወርዱ። አሁን እዚህ ጋር የምሰራውን አፕ አውርዳችሁ ሳይሆን ከማውረዳችሁ በፊት ጠይቁኝ። በመቀጠል ከዚህ በፊት አወርዳችሁ ደግሞ አሰራሩ በደንብ ግልጽ ሳይሆንላችሁ ወይም ደግሞ አድካሚ ሆኖ ካገኛችሁ ጠይቁኝ። መፍትሄውንና ዘዴውን 100% እነግራችኋለሁ። እንደዚህ አይነት ብሮችን መስራት ትችላላችሁ። ግን የብዙዎቻችሁ ስህተት የሚሆነው እዚህ ጋር ለምሳሌ ይሄ ዊዝድሮ ላረግ ነው ምናምን ስል ቀጥታ ኮመንት ላይ ወይ ደግሞ ዲስክሪፕሽን ላይ ትገቡና የአፕ ሊንክ ታገኛላችሁ፣ ታወርዳላችሁ፣ ትጀምሩትና ሲስተሙ ወይም ደግሞ ሚስጥሩ በደንብ ስላልገባችሁ ሳምንት ወይም 2 ሳምንት ጊዜያችሁን ታጠፉና ትተውታላችሁ ማለት። ከዚህ በተጨማሪ ኢንቫይት ይፈልጋል፣ ኢንቫይት በማድረግ ምናምን ነው የምትሉት። በፍጹም ኢንቫይት የሚባል ነገር አያስፈልገው። ብታደርጉ በእርግጥ ጥሩ ነው፣ ነገር ግን ኢንቫይት ግዴታ አይደለም እዚህ አፕ ላይ ማለት። ታዲያ እንዴት ነው የሚለውን በዚህ ቪዲዮ ሙሉ ሚስጥሩን ነግራችኋለሁ። ቅድሚያ መረጃ መሰብሰብ የሚባል ነገር አለ። በተለይ እዚህ በፊት ይህን አፕ በማታውቁት አዲስ የሆናችሁ ሰዎች ቦነሳችሁን ተጠቀሙበት፣ አታክስሩት። ወይም ደግሞ አሰራሩ ሳይገባችሁ እዚሁ ላይ በደንብ አታዩም ወይ ደግሞ እዛ ላይ በደንብ አትጠይቁም። ዝም ብላችሁ በግምት ብቻ ከመሄድ መረጃ እየሰባሰባችሁ እንደ ማንኛውም ሰው መስራት ትችላላችሁ ማለት ነው። ስለዚህ አፑን ከማውረዳችሁ በፊት አንደኛ ሰዓቱን ቼክ ማድረግ አለባችሁ። ሁለተኛ ደግሞ ቴሌግራም ነው ዋትስአፕ ላይ ታታወርዱ ጠይቃችሁ ከዚያ በኋላ ሙሉ መረጃ ከተቀበላችሁ በኋላ ብታወርዱት ጥሩ ነው። አሁን ዊዝድሮ ወደ ማድረግ ነው የምናልፈው። እዚህ ጋር እንደምታዩት 100 ብዬ ጽፋለሁ። እኔ 100 ነው ማውጣት የምፈልገው። እዚህ ጋር 100 አልኩ። ከላይ እንደምታዩት 154 አለኝ። ከስር ዊዝድሮ አላልኩት ማለት ነው። እዚህ ያከበብኩትን የአገልግሎት $2 ይቀነስብሃል እያለኝ ነው። እኔ እዚህ ጋር ኮንፊርም እላለሁ ማለት ነው። የ2 ሳምንት ምናምን ልዩነት ነው ያለው ማለት ነው። $50 አውጥቼበታለሁ። አሁን ደግሞ እንደምታዩት 100 አዘዝኩበት። ኦርደር ፕሮሰሲንግ ብሏል። ትንሽ ደቂቃ ብቻ እንጠብቃለን። ዊዝድሮዋል ኖቲፊኬሽን ደርሶኛል። አብረን እንየው። በሲቢ ባንኪንግ ይላል። ስክሪንሻትም ልኳል። እዚህ ጋር ኖት ሪሲቭድ ወይስ ኮንፊርም ሪሲፕት ይላል። ስለዚህ እኔ ኮንፊርም ሪሲፕት ከማለቴ በፊት አካውንቴን ቼክ ማድረግ አለብኝ። በትክክል ገብቷል ማለት ነው። እዚህ ጋር እንደምታዩት ይሄው ሁሉም ነገር አለ። ቀኑም ሁሉም ነገር እዚህ ጋር ተጽፏል። 15500 ብር በተሳካ ሁኔታ ወደዚህ አካውንት ተልኳል ማለት ነው። ቅድም እንደነገርኳችሁ ይህን ለእናንተ ተስፋ እንዲሰጥ በማለት እንጂ ወደ ባይናንስ ቢላክ ወደ 18500 ኦር 19000 አካባቢ ነው የሚሆን የነበረው። ብዙ ኪሳራ አለው ማለት ነው። ስለዚህም እናንተ ይህን ቪዲዮ በማየት ወደፊት ተስፋ አድርጋችሁ በደንብ እንደምትሰሩ ተስፋ አደርጋለሁ ማለት ነው። ስለዚህ አሁን የምናልፈው ደግሞ ወደ አጀማመሩና በስቴፕ ባይ ስቴፕ ያለምንም ስህተት ለመጀመር ምን ማድረግ እንዳለባችሁ እዚሁ ነው የምንጀምረው። በመጀመሪያ እዚህ ዲስክሪፕሽን ቦክስ ላይ ወይም ደግሞ ኮመንት ላይ ፒን ያደረግኩትን ሊንክ ነክታችሁ ዳውንሎድ ታደርጋላችሁ ማለት ነው። ብዙዎቻችሁ ጾታ ተሳሳታላችሁ። ሴት ከሆናችሁ ሴት፣ ወንድ ከሆናችሁ ወንድ የሚለውን ነክታችሁ ክፈቱ። ከከፈታችሁ በኋላ ላይ የተቀመጡ ሰዎች እንደዚህ ያመጣል። የእናንተ የመጀመሪያው እርምጃ የሚሆነው እዚህ ጋር ሚ የምትላለች ቀስት ያደረግኩባት እሷን አንዴ ክሊክ ታደርጋላችሁ። እዚህ ጋር ቀስት ያደረግኩት ላይ ኢንቫይት ሪዋርድስ የሚለውን አንዴ ክሊክ ታደርጋላችሁ። ከዛም እንደምታዩት ቱሞሮው 0 ምናምን ብሎ ማይ ኢንቫይትስ 0 ምናምን ይላል። እኛ የምንፈልጋት እዚህ ጋር ቀስት ያደረግኩባትን ማይ ኢንቫይትስ 0 የምትለዋን አንዴ ክሊክ ታደርጋላችሁ። ሰርች ከሚለው ወደ ላይ በኩል ማይ ኢንቫይተር ይላል። ቀስት ያደረግኩበትን ማይ ኢንቫይተር የሚለውን አንዴ ክሊክ ስታደርጉት ፕሊስ ኢንተር ዘ ኢንቪቴሽን ኮድ ብሎ ልክ እንደዚህ ይመጣላችኋል። እዚህ ስክሪን ላይ የምታዩትን 71 67 39 63 ብላችሁ በደንብ አረጋግጣችሁ ሰብሚት ስትሉት ልክ እንደዚህ ሰክሰስ ይላችኋል ማለት ነው። ወደ ኋላ በኩል አንዴ ባክ ብላችሁ ትመለሱና አሁን አሻራ ለመስጠት ነው የምንቀጥለው። ብርሃን ያለበት ቦታ ሆናችሁ ስታርት ፓርቲ ትላላችሁ። ስካን ያደርጋል ማለት ነው። ፊታችሁን ቬሪፋይ ያደርጋል። እንደገና ትመለሱና ስታርት ፓርቲ የሚለውን በድጋሚ ትነኩታላችሁ ወደ ላይቭ ለመግባት ማለት ነው። ብርሃን ያለበት ቦታ ሆናችሁ ላይቫችሁን ትጀምራላችሁ ማለት ነው። ገስት ወንበር እንዲኖረው የምትፈልጉት ባለ4 ባለ6 ወይስ ባለ9 ነው እንዲኖረው የምትፈልጉት ይላል። እናንተ ወይ ባለ4 ወይም ደግሞ ባለ6 ማድረግ ትችላላችሁ ከሁለት አንዱ።
ከስር ስታርት ሚል አለ። ቀስት ያደረኩበትን ስታርት ሚለውን አንዴ ክሊክ ስታደርጉ በቀጥታ ላይቭ ገብታችኋል ማለት ነው። አሁን ከዚህ ሰዓት ጀምሮ ደቂቃ መቁጠር ይጀምራል ማለት ነው። ካሜራውን ልክ እንደዚች ልጅ ፊት ለፊት አድርጋችሁ በማስቀመጥ መደበኛ ስራችሁን እያከናወናችሁ ትቀጥላላችሁ። እዚህ ጋር የምታዩትን 3 ሰረዝ አንዴ ክሊክ ታደርጋላችሁ። ከዛም ፍሪሊ ጆይን ትላለች። እቺን አንዴ ክሊክ ታደርጉና የምትፈልጉትና ጋይድ ያደርገኛል ወይም ያግዘኛል የምትሉት ሰው ሲመጣ ወይም ማውራት የፈለጋችሁ ሰው ሲመጣ ብቻ ማስገባት ትችላላችሁ ማለት ነው። ሩማችሁን ቁልፍ አድርጋችሁ በነፃነት ለመስራት ያጠናቀቅንበትን ደቂቃ ስንት ደቂቃ እንደሆነ ለማየትና የሚሰጠን ሪዋርድ ጨምሮ የሴት የወንድ ሪዋርድ የሚለውን የምናይ ይሆናል። እዚህ ጋር ታስክ ሪዋርድ ትላለች በሰማያዊ መደብ ላይ የተጻፈ ክሊክ ታደርጋላችሁ። ልክ እንደዚህ ይመጣላችኋል። ኒው ካመር ዴይሊ ላይቭ ፕላይ ይላል። ሰው እናንተ መምረጥ ያለባችሁ ላይቭ የምትለዋን አንዴ ትነካላችሁ። ከዛም ላይቭ ቱዴይ 60 ሚኒት ይላል። ፕሮግረስ 60 ኦቨር 60 ሪዋርድ 1500 ብሎ አስቀምጦላችኋል ማለት ነው። ይሄ ለሴቶች ነው። እንደምታዩት ከ60 አጠናቋል ማለት ነው። እዚህ ጋር ሪሲቭ የሚለው እዚህ ጋር መጥቷል። ሪሲቭ የሚለውን ነክቶ ይቀበላል። ከ120 14 ደቂቃ ላይ ይገኛል። 120 ሲል ደግሞ ሪዋርድ ብሎ 50 አበባዎችን አስቀምጧል። እነዚህን 50 አበባዎች ይቀበላል ማለት ነው። እነዚህን ከተቀበለ በኋላ አበባዎች ምንድን ነው የሚደረጉት የሚለውን እዚሁ ወደፊት አሳያችኋለሁ። በደንብ ተከታተሉ። ለወንዶች ሲሆን ደግሞ እዚህ ጋር የምታዩት 1500 ሪዋርድ በሚለው ቦታ 40 ፍላወር ነው የሚሆነው። ከታች ሁለተኛው ሰዓት ላይም 40 ፍላወር ይሆናል። በድምሩ 80 ፍላወር ሪሲቭ ብለው መውጣት ይችላሉ ማለት ነው ወንዶች በ2 ሰዓት ቆይታ። የተቀበላችሁትን ፍላወር ምን ማድረግ እንደምትችሉ እዚህ ጋር እናያለን። የራሳችሁን ላይቭ ዘግታችሁ ትወጣላችሁ። ከዛም እንደዚህ ላይቭ ላይ ያለ ሰው ላይ ደስ ያላችሁ ጋር ክሊክ አድርጋችሁ ትገባላችሁ። እኔ እዚህ ጋር ገብቼ ላሳያችሁ። የጊፍት ቦክሷን አንዴ ትነካላችሁ። እዚህ ጋር በጥንቃቄ ተመልከቱ። ፖፑላር፣ ላኪ፣ ሆቢ፣ ኤክስክሉሲቭ እና ባክፓክ የሚል ቦታ አለ ማለት ነው። እኛ የምንፈልገው ባክፓክ የሚለውን ነው። እሱን አንዴ ክሊክ ታደርጋላችሁ። ሴትም ሆናችሁ ወንድ የተቀበላችሁትን ፍላወር እንግዲህ ሁሌ የምታገኙት እዚህ ባክፓክ የሚለው ቦታ ላይ ነው ማለት ነው። ሌሎች አያስፈልጉ። አንዴ ክሊክ ታደርጉትና ልክ እንደዚህ ሴንድ ታደርጉታላችሁ። የኔን ተመልከቱ 72 ኮይን ብቻ ነው ያለ። እዚህ ባክፓክ ላይ እንዳለ ሴንድ ለዋለሁ። ይሄው እንደምታዩት 312 ነው። ሁሉም ብልከው ደግሞ ይህ ኮይን እየጨመረ ይሄዳል ማለት ነው። ምናልባት ሴንድ ስትሉ ለዛ ሰው ሳይሆን ለእናንተ ነው ኮይን የሚጨምረው። ነገር ግን 5ቱ ቦታዎች ባክፓክ ላይ መሆናችሁን ቼክ አድርጉ። ከዛ ውጭ ከሆነ ቀጥታ ለሰውየው ዳይሬክት ጊፍቱ ነው የሚገባው ማለት ነው። ስለዚህ እስከሚያልቅ ድረስ የወንዶች ከሆነ 80 ፍላወሩን በየቀኑ የሴቶች ከሆነ ደግሞ 50 ፍላወሩን በየቀኑ እስከሚያልቅ ሴንድ ትላላችሁ። ወደ ኮይን እየተቀየረ ይገባል ማለት ነው። ኮይኑ ደግሞ ወደ ቢንስ ተቀይሮ ገንዘቡን ይወጣል ማለት ነው። ኮይኑን ወደ ቢንስ ለመቀየር ፖፑላር ላይ ሆኖ ነው የሚቀየረው። የምትልኩለትን ፕሮፋይል ክሊክ ታደርጋላችሁ። ኦል ካደረጋችሁት ለሁሉ ነው የሚላከው። ነገር ግን እናንተ መለወጥ ከምትፈልጉት ካወራችሁት ሰው እሱን ሰሌክት ታደርጋላችሁ። ለዛ ሰው መጠን ትመርጡና እዚህ ጋር አሁን ሰዓቱ 2000 ነጥብ ይዟል። እሱን ሴንድ ብትሉት ለዛ ሰው ቀጥታ ሄዶ ይደርሰዋል። ከዛ ያ ሰው ደግሞ ለእናንተ የላካችሁለትን ይመልሳል ማለት ነው። የሁለታችሁም ኮይን ተቀይሮ ቢንስ ወይም ደግሞ ፖይንት ይሆናል ማለት ነው። ፖይንቱ ደግሞ ወደ ብር ቀይሮ የሚወጣው ማለት ነው። ስለዚህ ወደ ራሳችሁ ኮይን ለመለወጥም ወደ ሰው ጊፍት ለመላክም በዚህ መልኩ አይተናል። የ2 ሰዓት ላይቫችሁን በትክክል እንደዚህ ተቀምጣችሁ ሪሲቭ ብላችሁ ከጨረሳችሁ በኋላና ባክፓክ አድርጋችሁ እያንዳንዱን ነገር ካጠናቀቃችሁና ጊዜ ካላችሁ ደግሞ ገስት ላይ ለ30 ደቂቃ ልክ እንደዚህ እኔ እንደተቀመጥኩ ስትቀመጡ 10 ፍላወሮችን ይሰጣችኋል። ፍላወሮችንም አሁን ባያችሁት መንገድ ባክፓክ ላይ ሴንድ አድርጋችሁ ወደ ኮይን ትቀይራላችሁ ማለት ነው። በመቀጠል የተቀበላችሁት ኮይን እና ፖይንት ቼክ ለማድረግ ሚላይ ትገባላችሁ። ሚላይ እንግዲህ ያላችሁን ቀሪ ሳብታ ያላችሁ። ከዛም ደግሞ ፕሮፋይላችሁን ሳታስተካክሉ ከሆነና ፕላትፎርሙ የሰጣችሁ ስያሜ ከሆነ ያለው ከፕሮፋይላችሁ ፊት ለፊት ላይ ቀስት አለችላችሁ። እሷን አንዴ ክሊክ ስታደርጉ ልክ እንደዚህ ይመጣላችኋል። ፕላትፎርሙ የሰጣችሁን አስወግዳችሁ የራሳችሁን ትጽፋላችሁ። ፕሮፋይላችሁን ደግሞ አንዴ ነካ ታደርጉና ወደ ጋለሪያችሁ ገብታችሁ አፕሎድ ታደርጋላችሁ። የምትፈልጉትን ፕሮፋይል ሴቭ የምትለዋን ትነካላችሁ። በዛ ቋሚ የሆነ መለያ ይኖራችኋል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ቤተሰብ ሁኑ። ምክንያቱም በዚህ ቻናል አዳዲስና ትክክለኛ የሆኑ ኦንላይን ስራዎች ሲለቀቁ ወዲያውኑ የሚደርሳችሁ ይሆናል ማለት ነው። እንዲሁም ደግሞ የቴሌግራምና የዋትሳፕ ቁጥር አለ። በዛ በኩል ጥያቄያችሁን አቅርባችሁ በቂ መረጃ እዛ ላይ ወስዳችሁ ብትጀምሩት ሞር 100% ማለት ነው ውጤታማ እንደምትሆኑ አልጠራጠርም። የዛሬ ቪዲዮ ይህን ይመስላል። መልካም ስራ ይሆንላችሁ።